በቃ ሚኒንግለስ ነው። አሰላቱ ወሰላሙ ዐላ ረሱሊላህ። ወዳጄ ሰሊሙል ቀልቢ ዩእተመኑ ሐታ ፊ ዐዳወቲህ ወመሪዲል ቁሉብ ላ ዩእተመኑ ሐታ ፊ ሰዳቀቲህ። ተጨባጫችን እንደዚህ ልበ ንጹሕ የሆነ ሰው ጠላትህ ቢሆነው እንኳን ታምነዋል። ልቡ በሽተኛ የሆነ ሰው ግን ወዳጅህም ቢሆን አታምነው። ልቡ ንጹሕ የሆነ ሰው ጋር ብትጣላ እንኳን ከሱ ጋር ጸብ ቢኖርህ አያልፈውም፣ አይፈጽመውም የምትለው የሆነ ህግ አለው፣ የሆነ ገደብ አለ። ምክንያቱም ልቡ ንጹሕ ነው፣ ታውቀዋለህ። ምንም ብንጣላ ይሄን አያደርገው የምትለው ሰው የለም። ልቡ በሽተኛ የሆነ ሰው ግን ወዳጅህ ነው፣ ቅርብህ ነው፣ ነገር ግን አታምነው። ኢዛ ሰለሐት ሰለሐ አልጀሰዱ ኩለህ ወኢዛ ፈሰደት ፈሰደ አልጀሰዱ ኩለህ ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ዐላ ወሂየል ቀልብ ያሉት ለዚህ ነው። እሷ ከተስተካከለች ሰውነትህ ሙሉ ማንነትህ ያማረ የሰመረ የተስተካከለ ይሆናል። ልብህ ከተበላሸች ግን ሁሉም ነገር ነው የሚቆሽሸው፣ ሁሉም ነገር ይበላሻል። እዝነትህ ከልብህ ይፋቃል። ኬርለስ ትሆናለህ። በቃ ሚኒንግለስ ነው። የልብ መበላሸትና ያለ መበላሸት የንጽህና ልዩነቱ ይሄ። ንጹሕ የሆነን ሰው ምን ብትጠላው ምን ብትጣላው አያልፈውም የምትለው የሆነ ድንበር አለው። ልቡ የተበላሸ የቆሸሸን የሆነን ሰው ግን ምን ብታቀርበው በቃ አታምነው። ለዛም ነው ይባላል ቂለ ሊአሐድ ሳሊሒን ማ ሲሩ ሰኪነቲ ለቲ ተዕተሪክ፣ ለተጎናጸፍከው መረጋጋት ሚስጥሩ ምንድን ነው ተብሎ ሲጠየቅ ቀረእቱ ቀውሉሁ ተዓላ ዩደቢሩ ልአምር ፈተረክቱ አምሪ ሊሶሒብ ልአምራን። ነገራቶችን ሁሉ የሚያስተባብረው አላህ ነው የሚለውን አንቀጽ አነበብኩኝ። ጉዳይን ሙሉ ለጉዳዩ ባለቤት ለአላህ ሰጠሁት፣ ሰላሜን አገኘኋል። ከዚያም ወቀረእቱ ቀውሉሁ ተዓላ ኢነ መዐል ዑስሪ ዩስራ ፈአድረክቱ አነ ልዑስረ ዛኢሉን ላ መሐላ። አላህ በእርግጥም ከችግር ጋር ምቾት አለ ብሎ ነገረኝ። ይሄንም ባነበብኩ ሰዓት አሁን የከበቡኝ ችግሮች በእርግጠኝነት ተወግደው መልካም ነገር እንደሚመጣ እርግጠኛ ሆንኩኝ። ለአላህ ሰጥቼው ሰላሜን አገኘኋል። ፈቀረእቱ ቀውሉሁ ተዓላ ፈማ ዘኑኩም ቢረቢል ዓለሚን፣ በዓለማቱ ጌታ ሀሳባችሁ ምንድን ነው የሚለውን አንቀጽ አነበብኩ። ፈአድረክቱ አነ ኸይረ ላሂ ቃዲሙን ላ መሐላ። ይህንን ካነበብኩ በኋላ የአላሁ ስብሓነሁ ወተዓላ ቸርነት የማይቀየር መሆኑን ተረዳሁን። ኸላስ ነገ ሌላ ቀን ነው። ዛሬ የመከራ ቀን፣ ዛሬ የጭንቅ ቀን፣ ዛሬ የመከራ የችግር የብዙ አይነት ውጥንቅጥ ህይወት እያሳለፍኩ ሊሆን ይችላል። ነገር ግን ሁሉም አልፎ ሰላም ሰገነት ላይ እንደምወጣ አሰብኩኝ። በዚህ ጉዳይ ነው ተረጋግቼ እየኖርኩ ያለሁት አለ ይባላል። እና ምን ለማለት ነው? አንዳንድ ሰዎች ዝም የሚሉት ተሸውደው አይደለም። ብዙ ሰዎች እንደዛ የምታስቡ ሰዎች ያላችሁ። የሆኑ ሰዎች ዝም አሉ ማለት ተሸውደው አይደለም ዝም የሚሉት። አንዳንድ ቦታ ላይ እንዳላወቅን የሆነው እንዳወቅን የታወቀ ቀን ጨዋታው ስለሚያልቅ ነው። አንዳንዶች ደግሞ ባህሪያቸው ሆኖ ጨዋታውን እንዲቆም አይፈልጉም። ለዛ ነው ዝም የሚሉት። ይሄንን ስናገር አንድ ያነበብኩትን ታሪክ ላጫውታችሁና አንድ የንግድ ባለሙያ የሆነ ባለሀብት ነበር ይባላል እና ለደንበኛው ሸቀጥ በመሸጥ ላይ ያለ አንድ ምስኪን የሆነ ሕፃን ይመጣል። ሁሌ ነው የሚመጣው ነጋዴው ቤት። በዚህ ጊዜ ነጋዴው ለደንበኛው ዕቃ እየሸጠ በሚሻሻጡበት ቅጽበት ነው ይህ ሕፃን የመጣው እና ነጋዴው ይህን ሕፃን ስለሚያውቀው ለደንበኛው ስለ ሕፃኑ ይናገራል። ነጋዴው ይህ ሕፃን እጅግ በጣም ሲበዛ ሞኝ ነው። ሞኝነቱን ላሳይህ ይለውና ከኪሱ 50 ብርና 10 ብር አውጥቶ ከሁለቱ የፈለግከውን መርጠህ ውሰድ ይለዋል ለሕፃኑ። ሕፃኑ ምኑ ሞኝ ነው?
ምረጥ ሲለው 10 ብር ይመርጥና ሄዶ ብስኩቱን ገዝቶ ይቀምሳል። ነጋዴውም ግምቱ ትክክል መሆኑን እያረጋገጠ ለደንበኛው አየህ ሞኝ ነው አላልኩም ይሄ ልጅ እያለ ሀተታውን ቀጠለ። ደንበኛውን በጣም በመገረም ከነጋዴው ጋር ቆይቶ ሸቀጡን ገዝቶ ከጨረሰ በኋላ ወጥቶ ሲሄድ ያንን በ50 ብርና በ10 ብር ምረጥ ተብሎ 10 ብር የመረጠውን ሕፃን መንገድ ላይ ብስኩቱን ገዝቶ እየቀመሰ ያገኘዋል። ይህኔ የነጋዴው ደንበኛ ሸቀጡን ገዝቶ የወጣው ደንበኛ አቡሽ ምንድን ነው እየሰራህ ያለው? ለምን እንደዚህ ታደርጋለህ? ምርጫ እኮ ትክክል አይደለም። ከ50 ብር 10 ብርን እንዴት ትመርጣለህ? ብዙ እኮ 50 ብር ነው። ይህን አሁን 50 ብር ገዝተህ ቢሆን ተቀብለህ ቢሆን በ50 ብር ብዙ ነገር መግዛት ትችል ነበር ይለዋል። የዚህን ጊዜ ልጁ ሕፃን አይደለም እንዳሰቡት። ዝም የሚለው ኑሮን ለመግፋት ነው። ለብልጠቱ ነበር ዝም ያለው። 10 ብር የመረጠው ጠፍቶት አይደለም። ልጁ ምን አለ? ስማ ወዳጄ፣ የቱን እንደምመርጥን ያውቃለሁ። በእርግጥ ከ10 ብር 50 ብር እንደሚበልጥ ለማንም ግልጽ ነው። ግን 50 ብሩን የወሰድኩኝ ቀን ጨዋታው ያበቃል አለው ይባላል። ለምን ከተባለ የቱ እንደሚበልጥ እንደማውቅ ነጋዴው ሰውዬ ከተረዳ ድጋሚ ብር አይሰጠው። የሚሰጠው ምንም የሚያውቀው ነገር የለውም። ከ50 ብርና ከ10 ብር መለየት አይችልም ብሎ ነው 10 ብር እንደሚያነሳ እያወቀ ሞኝ ነው እያለ ነው የሚሰጠው። ያቺ 10 ብር ለሱ የእድሜው መቀጠያ ናት። የነገ ወጣትነቱን የሚናፍቀው ወጣትነት ላይ ራሱን የሚችልበት ጊዜ ላይ እስከሚደርስ ድረስ ያችን 10 ብር ብር የትኛው የሚጠቅም ትልቅ እንደሆነና ትንሽ እንደሆነ አያቅም እያለ ለሌሎች እያሳጠ ነው የሚሰጠኝ። አንድ ቀን ልጅ የሚያስበው ምንድን ነው? ከአንድ ቀን 50 ብር የዘወትር 10 ብር ይበልጣል ማለቱ ነው። ምክንያቱም የተሻለው 50 ብር እንደሆነ ያወቀ ቀን ሰውየው ብሩን አይሰጠውም። እንቅቷል፣ ጉዳዩ ይቋረጣል ማለት ነው። እና ምን ለማለት ፈልግ ይመስላችሁ? አንዳንድ ሰዎች ተታለውልናል፣ ተሸውደውልናል። እንዳላወቁ ሆነዋል ማለት ሞኝ ወይም ጅል ናቸው ማለት አይደለም። አያውቁም ብለን ያሰብናቸውን ነገሮች እንዳወቁ ያሳዩን ቀን ብዙ ነገሮች ይበላሻሉና ነው ጸጥ የሚሉት። እና ሞኝ መስለን ከሞኞች ጋር ተቻችለን እየኖርን ያለነው ብልጥነታችንን ግልጽ ያደረግን ቀን በማወቃችን ምክንያት ብቻ ከሞኞች ጋር ያለን ግንኙነት ሌላ ቅርጽ ስለሚይዝ ነው።